የሚል ወሬ ልነግርህ ነው። ቲክቶክ ስሙ እፎይ ይባላል። በነብያችን ሰለላሁ ዐለይሂ ወሰለም ላይ ድንበር በመጣሱ አልহামዱሊላህ ረብል ዓለሚን ዛሬ በህጋዊ መንገድ ይሄንን ቪዲዮ ለእፎይ አድርሱልኝ። አንተ የምትተማመነውን ተማምነህ ሊሆን ይችላል፣ እኛ ግን እንኖርበት። እንደው ፈጣሪ ይስጠኝ፣ በፈጣሪ ስም እምላለሁ፣ ወንድ ልጅ ይስጠኝ። ስሙን ልንገርህ፣ መሐመድ ነው የምለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በምድር ካላቸው ነገሮች ሁላ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው። 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው። ነብዩ ሰለላሁ ዐለይሂ ወሰለም የሚያምር አረንጓዴ ሻል ከየመን መጣላቸውና ለበሱት። በለበሱት ወቅት በራ ኢብኑ አዚብ ይላል ማራአይቱ አጅመለ ረጁሊን አንድም ወንድ ያማረ አላየሁም እንደ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ ሙሐመድ የሚለውን ስም ማጥፋት የምትፈልጉ ሰዎች ስለ ነብዩ ሙሐመድ ጥቂት ብታውቁ ኖሮ እድሜ ልካችሁን ሙሐመድ እያላችሁ በኖራችሁ ነበር። ረመዳን የገፍላ ወር አይደለም፣ የእንቅልፍ ወር አይደለም። አንዴ እንዳታሳልፉት ሙስሊሞች ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ይሄ ቪዲዮ ለሃይማኖት فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ورحمة السلام عليكم ورحمة الله وبركاته። سلام ودنا የተከበራችሁ አና ለክታቶች ባላችሁበት የአላህ ሰላም እዝነት ረድኤት ቸርታ ኢንሻአላህ ዛሬም ከምን እንደተመለከታችሁት አነጋገሪ ተወደዱ የተመረጡ እንደሞ እስላማዊ ቪዲዮ አሉ ኢንሻአላህ። ይህንን ቪዲዮ ለብዙዎች ተደራሽ አድርጉት ማለት ነው። በእፎይ ዙሪያ አዲስ መረጃ የወጣ መረጃ አለ፣ እሱን እንመለከታለን ኢንሻአላህ። ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ረመዳን እንዴት ነው? ከኛ ጋር በጣም ቆንጆ ነው ኢንሻአላህ። አላህ የሁላችንም ረመዳን ይቀበላል ለማለት ወዳለሁ። ረመዳን የገፍላ ወር አይደለም፣ የእንቅልፍ ወር አይደለም፣ የድካም የመሰላቸት የገፍላ ወር አይደለም። ረመዳን የጾሙ ነው ሰዎች አኑላ ድል ሲያስመዘግቡ የነበሩት። አቀለል ቀሊል እኛ በረመዳን እንዴት ነፍስያችንን መግዛት ማሸነፍ መስበር እንዴት ያቀተናል? በረመዳን ሰይፍ ይዘን ዛሬ የምንወጣበት ቦታ የለም። ላኪን በነፍስያችን ላይ ግን ሰይፍ ይዘን የምንወጣበት ወር ነው ረመዳን። እነዛ ሰይፍ ይዞ ነፍስያቸውን አሸንፎ አልፎ ፊዚካሊ ጠላቶቻቸውን ሲያሸንፉ እኛ ቢያንስ ነፍስያችንን ማሸነፍ እንዴት ያቀተናል? ሁላችንም ረመዳችን ያግራልን ሳ والله የእንቅልፍ ወር የመሰላቸት እንዲሁም ደግሞ የድካም ወር አይደለም። ረመዳን የቁርአን ወር ነው፣ የረመዳን የኢባዳ ወር ነው። ሁላችንም አላህ ያበርታን። እንደ ቀልድ ዛሬ 9ኛ ቀን ሱብሃንአላህ፣ አላህ ይቀበለን ሁላችንም ማለት ነው። በጣም ረመዳናችን እየሄደ ያለበት ሁኔታ ነው። እንግዲህ በዚህ በረመዳን ወር ኸይር ስራ የምንሸምት ወንጀሎቻችን ይቅር የምናስብል አላህ ያድርገን። አላህ እስከ መጨረሻው የምንጨርስ ያድርገን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በምድር ካላቸው ነገሮች ሁላ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው። ተነግሮኝ እንዳይመስል ኖሬ ያውቀዋለሁ። የቃሲም ልጅ ነኝ። ቢመርህም ሂስህን ዋጠው አከተመ። ርቄው መሄድ እንጂ የመንገዱም ብርሃን የእርሶን ክብር መንካት ከቶም አይታመን። የፍቅሮን ተምሳሌት በኔ ቢያዩ ኖሮ ዘልቆ ይገባ ነበር ልባቸውን ሰብሩ። ይሄንን ቪዲዮ ለእፎይ አድርሱልኝ፣ ለእፎይ አድርሱልኝ። እኔ ኦርቶዶክስ እምነት ተከታይ ነኝ። ስማ እፎይ፣ ስም እኮ ከመሬት በላይ የሚቀር ነው። አታውቅም እንዴ? ስም ይጠፋል ብለህማ እንዳትጠብቅ እንዳታስበው። ስማ፣ ምን እያደረክ ነው አንተ? ምን እየሰራህ ነው እንዴ? ህዝቡ እኮ ዳቦ በልቶ አልጠገበም ገና። ሰላም አላገኘም እኮ ኑሮ ራሱ አድክሞታል። አንተ ምን አስበህ ነው ይሄን የምታደርገው? እኛ ወንድሞቻችን እንፈልጋቸዋለን። አንተ የምትተማመነውን ተማምነህ ሊሆን ይችላል፣ እኛ ግን እንኖርበት። እንደው ፈጣሪ ይስጠኝ፣ በፈጣሪ ስም እምላለሁ፣ ወንድ ልጅ ይስጠኝ። ስሙን ልንገርህ፣ መሐመድ ነው የምለው። መሐመድ። እናንተ ሴቶች መሐመድን ውለዱ።
መሐመድን እንደውም አብዙት። እስኪ ምን ትሆናለህ? ምን አገባህ አንተ ከሰው እምነት? እስኪ እንዴ ጀማ እንግዲህ ይርነቃስ የሚያስተላልፈው መልእክት የሚገርመው ማለት ሱብሃንአላህ የኛ ውድ ነብይ አላሁመ ሰሊ ወሰሊም ዐላ ሲና መሐመድ ሰለላሁ ዐለይሂ ወሰለም ሁላችሁም ሰላዋት እንድታወርዱ በዙ አጋጣሚ እፈልጋለሁ ማለት ነው። ልቅልቅልቅ አድርጉት። ማሻአላህ የትናንትናው ቪዲዮ በጣም እንግዲህ በኮመንት ሰላዋት ብቻ ነው። አላሁመ ሰሊ ወሰሊም ዐላ ሲና መሐመድ ሰለላሁ ዐለይሂ ወሰለም ኢንሻአላህ የኛ ውድ ነብይ ከናት ከአባታችን በላይ እንወዳቸዋለን። እንግዲህ በዚህ በምድር እነሱን ነክቶ ደግሞ እንደፈለግን መሆን እንችላለን ማለት በጭራሽ የማይቻል ሁኔታ ነው። ኢንሻአላህ እስልምናን አንቋሸው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተሳድበው አላህን ተሳድበው ብዙ ተግባራቶች የፈጸሙት እንግዲህ በዓለም ላይ ብዙዎችን ሰዎች ተመልክተናል። መጨረሻቸው አላማረም። መጨረሻቸው በጣም በሚያስጠላ ሁኔታ ሲሞቱም ነበረ ተመልክተናል። በሰው እጅም ሲጠፉም ነበረ። ይሄ የማይካድ እውነታ ነው። እቺ ሴት ደግሞ ያስተላለፈችው መልእክት እጅግ በጣም የሚገርም ነው። ምክንያቱም የማንኛውም እምነት ሰው እንግዲህ ሌሎችን እምነት ተሳደቡ፣ ሌሎችን እምነት አንቋሹ አይልም። በዚህ መልኩ አይደለም ሰዎችን ወደ ራሳችን የምንጠራው ማለት ነው። የወደፊት ልጄን እንግዲህ መሐመድ እለዋለሁ ብላለች ማለት ነው። ኢንሻአላህ እንግዲህ አላህ ሂዳያ ይስጣችሁ፣ አላህ ልቦና ይስጣችሁ ነው የምለው። ወላሂ አላህ ያግራላችሁ፣ አላህ ሂዳያ ይስጣችሁ። ጥመት ውስጥ ያላችሁ ስለ ነብያችን ወይንም ደግሞ ስለ እስልምና ገብታችሁ እወቁ፣ አንብቡ። ወላሂ ሱማ ወላሂ ሰምጣችሁ ነው የምትቀሩት እና አላህ ልቦና ይስጣችሁ፣ አላህ ሂዳያ ይስጣችሁ ነው የምለው። ምንም ማለት አንችልም። የኛ እምነት ሌሎችን እምነት አንቋሹ፣ ሌሎችን እምነት ተሳደቡ አይሉም። ግን ማንኛውም ሰው እንደ ልብ መጥቶ እፈነጫለሁ ሲል ደግሞ መሆን አይችልም። እናሳየዋለን። ከእፎይ ጋር ተያይዞ አንድ አስደሳች መረጃ ወጥቷል። ትናንትና ከሀገር ሊሸሽ ነው እየተባለ ያለበት ሲሰራጭ ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐባይብ እንዴት ናችሁ? ሰላም ብያለሁ። ሰሉ ዐላ አፍضل ኸልቂላህ ሰለዋቱ ረቢ ወሰላሙ ዐለይሂ ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሐባይብ ሙስሊም ነህ? ይህን ቪዲዮ ሼር ሳታደርግ እንዳታልፍ። ላይክ በማድረግ ኮፒ ሊንክ በማድረግ ሪፖስት በማድረግ ተቀላቀል። ደስ የሚል ወሬ ልነግርህ ነው። ሰለሞን ሽፈራው ይባላል። በቲክቶክ ስሙ እፎይ ይባላል። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ድንበር በመጣሱ በጣም ብዙ ሙስሊም እህትና ወንድሞቻችንን ያስቆጣ የቲክቶክ ቪዲዮ ሰሞኑን ስናይ ነበር። አልሐምዱሊላህ ረብል ዓለሚን ዛሬ በህጋዊ መንገድ ኤርፖርት ላይ ከሀገር እንዳይወጣ ጥቆማ ተደርጎ ከሀገር እንዳይወጣ ታግዷል። በቅርቡ በህግ አግባብ በህግ ቁጥጥር ስር እንዲውል ሁሉም ሙስሊም የበኩሉን ድርሻ እየተወጣ ይገኛል። እርሶስ ቢያንስ የቪዲዮ እንኳን ሼር እንዲዳረግ አታደርጉ ወይስ የነብያችንን ነገር አላመማችሁ? አስደሳች መረጃ በዚህ መልኩ ተመልክተናል። ከሀገር መውጣት አይችልም። ስለዚህ እዙ ሀገር ውስጥ እንግዲህ በባህር የት ይሄዳል? ለማንኛውም በየቦታው እንግዲህ ይህ ሰው ከተገኘ ማለት ነው ለኡማው ማሳወቅ አለብን ማለት ነው። ካለበት ማንቁርት ተይዞ ለህግ መቅረብ አለበት። በኢትዮጵያ ኤርላይንስ በኩል ደግሞ ከሀገር እንደማይወጣ የተለያዩ ዘገባዎች እየወጡ ያለበት ሁኔታ ነው። ይሄ እጅግ የሚያስደስት መረጃ ነው ማለት ነው። ሁሉም ህዝብ ሊተባበር ይገባል። እንደዚህ አይነት አጥፊዎች፣ እንደዚህ አይነት ቆሻሻ ሰዎች ልካቸውን ማሳየት፣ ለህዝቡ መቀጣጫ፣ ሌሎች ደግሞ እንዳይነሱ እንደዚህ አይነት ድርጊቶች እንዳይፈጽሙ ሊደረጉ ይገባል ባይ ነኝ ማለት ነው። በያዝነው ረመዳን ዓለምን እያነጋገረ ያለ አንድ ቪዲዮ ነው። በሳውዲው ሼህና እንዲሁም በህንድ ቀን ሰራተኛ መሃል የተደረገ ቪዲዮ ነበር። ነገሩ እንዲህ ነው። በመጀመሪያ የረመዳን ጾም የመጀመሪያው አፍጥር ላይ የጎዳና አፍጥር ህዝቡን ላይ ይጠራል። ታዲያ ህንዳዊ ቀን ሰራተኛም ሊያፈጥር ጾም ያለ አፉ ላይ አንዳች ነገር ጠብ ሊያደርግ ከኡመቱ ጋር ቁጭ ብሏል። በዚህ መሃል ነበር የተከበሩት ሼክ መጥተው አጠገቡ ቁጭ ያሉት። እሱም በመደናቀቅ ወደ ኋላ አይታቸው ካለበት ሊነሳ ይሞክራል። ሼሁ ግን ይህንን አልፈቀዱም። እና ጠጋበል ቁጭ በለም ሲሉት ይታያል። ታዲያ በያዝነው ረመዳን ወቅት አንዱን አስቦ ያለው ለሌለው ሰጥቶ የመተሳሰብና የመተዛዘን ወቅቱ እንደሆነም በእስልምና አስተምሮ ይታወቃል። ምንኛ መታደል ነው! ስልጣን፣ ሀብት፣ ንብረት እንዲሁም የኑሮ ሁኔታ ሳይለያቸው በአንድ ላይ እንደዚህ በአፍጥር መገናኘት። ረመዳን ከገባ ዛሬ የመጀመሪያው ጁሙዓ ነው። ለመላው ለእስልምና እምነት ተከታዮች ረመዳን ሙባረክ በድጋሚ ብለናል። በአብይ ጾም ላይ ያላችሁ ኦርቶዶክሳውያን ብትሆኑ ለሀገራችን ሰላም፣ ለሀገራችን አንድነት የምትጸልዩ እናንተም በዚህ ጾም እንድትበረቱ መልእክቴ ነው። ሰላም ለሀገራችን፣ ሰላም ለዓለማችን። ይህ የሚኖር ሕይወት ነው። ሰላም
ይህ እጅግ አነጋጋሪ ቪዲዮ ማለት ነው። ሱብሃንአላህ የመተሳሰብ አንድነታችን እንግዲህ ማንም ከማይበልጥበት የሚያሳይ እጅግ ቆንጆ ቪዲዮ ማለት ነው። ኢንሻአላህ ምስኪኖቻችን ጎረቤቶቻችንን ቼክ ልናደርግ ይገባል። ስለዚህ እኛ በልተን ጠግበን አድረን ጎረቤቶቻችን የሚራቡ ብዙዎች አሉ ማለት ነው። ስለዚህ እነሱን ቼክ ልናደርግ ይገባል። ረመዳን የሰደቃ ወር ነው። ረመዳን እንግዲህ ኢንሻአላህ የቁርአን ወር ነው፣ የኢባዳ ወር ነው። ልንጠነክር ይገባል። ነብዩ ሰለላሁ ዐለይሂ ወሰለም የሚያምር አረንጓዴ ሻል ከየመን መጣላቸውና ለበሱት። በለበሱት ወቅት በራ ብን አዚብ ይላል ማ ረአይቱ أجمل رجل أندم وندي أمارا لا يهم عند النبي صلى الله عليه وسلم في حلة الإفراء قلت أوتام ركنه لذاك يقول محمد منير غضبان رحمة الله تعالى عليه قوبة قماش يوسف عليه السلام تستوت كهنا قوبة ملونة النبي صلى الله عليه وسلم تستوت شوالي نعم لمودد عند مكنيات يسولي جاقينتوان ሁለተኛው ምክንያታቸው ምንድነው? ስነ ምግባራቸው ነው። ስነ ምግባራቸውን አላሁ ዐዘ ወጀል የገለጸበት ገለጻ በጣም በቂ ነው። ወኢነከ ለዓላ ኹሉቅን ዐዚም አለ። አንተ ፍጹም ታላቅ በሆነ ስነ ምግባር ላይ ነህ። አላሁ ዐዘ ወጀል የተጠቀማቸው ቃላቶች በአረብኛ ቋንቋ ማሰሪያዎች ናቸው። ከዚህ ውጪ የስነ ምግባር ልኬት አናውቅም እንደማለት ነው። የውሃ ልኩ ናቸው። እናንተ ሙሐመድ የሚለውን ስም ማጥፋት የምትፈልጉ ሰዎች ስለ ነብዩ መሐመድ ጥቂት ብታውቁ ኖሮ እድሜ ልካችሁን መሐመድ እያላችሁ በኖራችሁ ነበር። እኛ ግን ሁሌም አባቶቻችንም እናቶቻችንም መስዋዕት ይሁኑላችሁ እያልን ነብዩ መሐመድን እናወሳቸዋለን። የኛ ነብይ ሰለላሁ ዐለይሂ ወሰለም አንድ ነጥብ 5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው። በአደባባይ ሚዲያ ላይ ዘለፋቸው። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጣህ። እንዴት ታዋርዳለህ የሰውን እምነት? ወንድሞቼ ጨለማ ውስጥ ነበርን። ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን። ረሱል ባይመጡ እኮ እኛ የመኖርን ክብር አናቀውም። የሰው ልጅነትን ክብር አናቀውም። የመኖርን ጣዕም እኮ አናቀውም። የህይወት ግብ የለንም እኮ የጠፋን ሰዎች እኮ ነን። ማን ነው የመራን? ቁርአንን በማን አገኘን? ሰላትን በማን አገኘን? ደግ መሆንን ከማን ተማርን? አዛኝ መሆንን ከማን ተማርን? ነብዩ አለይሂ ሰላቱ ወሰላም ስናውቃቸው እናከብራቸዋለን፣ እኛን ጨምሮ ሌሎቹ። ወላሂ ያወቋቸው ግን ያልተከተሏቸው ሰዎች ታላቅነታቸውን መሰከሩ። ታሪካቸውን ያጠኑ ሰዎች ታላቅነታቸውን መሰከሩ። እውቀት ሚዛናዊ እይታ ይሰጣል። መሐይምነት ጭፍን ያደርጋል። መሐይምነት ጥላቻን በልብ ይሞላል። እውቀት ብርሃን ነው። መከተል አለመከተል መብትህ እኮ ነው። በመሐይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያውቃል ይህ ሰው። ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው። በአደባባይ ሚዲያ ላይ ዘለፋቸው። የተናገረበትን ቋንቋ የሚያውቁ ወንድሞችን ምንድነው ያለ ብዬ ጠየቅኳቸው። ወላሂ አንድ ወንድም ምን አለኝ? እኔ ልጽፈው ይከብደኛል አለኝ። የተናገረውን ነገር እኔ ልለው ይከብደኛል አለኝ። ይህ ድፍረት በጣም ከባድ ነው። በጣም ህመም አለው ወላሂ። እኔ አባቴ ቢሰደብ ዝም ብዬ አላየውም፣ እተናነቀዋለሁ ያንን ሰው። አሽረፈል ኸልቅ ነው የተነኩት።